ትናንትና ዌልካም ቱ ዱባይ የሚባለው ዛሬ ዌልካም ቱ አዲስ አበባ እየተባለ ነው። አዲስ አበባ ኮምፕሊትሊ ታሪኳን ነው የቀየረችው። ይሄንን ደግሞ ሁሉም ተረድተዋል። የኬንያ ጋዜጠኞችና የኬንያ ፖለቲከኞች ከዚህ በኋላ ሲንጋፖር መሄድ አይጠበቅብንም፣ ሲንጋፖር ጎረቤታችን ሆናለች፣ አዲስ አበባ ከሲንጋፖር የበለጠ ከሲንጋፖር እኩል የሆነ ውበትን ደፍታለች፣ ስለዚህ ሲንጋፖርን ምንመኛ አይገባም፣ ሲንጋፖር ራሷ አፍሪካ መታለች እያሉ እየመሰከሩ ይገኛሉ። የደቡብ አፍሪካው መሪ ሲሪል ራማፎሳ ጆሃንስበርግ ከአዲስ አበባ ልትማር ይገባል ብለዋል። እኚህ መሪ ማለት ነው። ደቡብ አፍሪካ እኮ ፓርት ኦፍ G20 የሆነች ሀገር ናት። የዚች ሀገር መሪ ከኢትዮጵያ ልንማር ይገባል ብለዋል። ያ ብቻ አይደለም። በጋና ፓርላማ ውስጥ እኮ ፖለቲከኞች ቁጭ ብለው ተከራክረዋል በአዲስ አበባ ጉዳይ። አዲስ አበባ ባለፉት 5 ዓመታት እናውቃት ነበረ፣ የት ነበረች፣ ዛሬ የት ደረሰች፣ እኛ ምን ላይ ተኝተን ነው አዲስ አበባ ጥላን ሄደችው፣ ትናንትና አዲስ አበባ ለመሄድ እናፍራለን ሲሉ ነበረ በፓርላማ ቁጭ ብለው ሲነጋገሩ የነበረው። ከአዲስ አበባ የአፍሪካ ህብረት መቀመጫ ይነሳ ሲሉ ነው የነበሩት። ዛሬ ግን በፓርላማቸው ቁጭ ብለው አዲስ አበባ ጥላን ሄደች ነው እያሉ ያሉት።